እንዴናችሁ? ይህ ፓርት 3 ነው ስለ hala የምናይበት ቪዲዮ ማለት ነው። ፓርት 1 ላይ ብዙ ነገሮችን አይተናል። አፕሊኬሽኑ መቼ ነው ክሬት የተደረገው፣ ለምንድን ነው ክሬት የተደረገው፣ ከኛ የሚጠቀሙት ነገር ምንድነው፣ እኛስ ምን መስራት አለብንና እስከ ስንት ብር ድረስ መስራት ይቻላል፣ ብሩን በምንድነው ወጪ የምናደርገውና የመሳሰሉ ብዙ ጥያቄዎችን ፓርት 1 ላይ ስለመለሰን አዳዲስ እየገባችሁ ያላችሁ ሰዎች ቻናል ላይ ገብታችሁ ፓርት 1 ፓርት 2 እያላችሁ መምጣት ይኖርባችኋል ማለት ነው። በዛሬ ቪዲዮ የምናየው ደግሞ ምንድነው ከታስክ አልፎ hala ላይ በጣም ወሳኙ ስራ ቢሆነው ምንድነው ኤጀንትነት ወይም ደግሞ ኤጀንሲነት ነው። ስለዚህ እንዴት አድርጋችሁ ነው ኤጀንሲ እንዴት ነው የምትሆኑት፣ እንዴት ነው ኢንቫይት የምታደርጉት፣ ኢንቫይት የተደረጉትን ሰዎች እንዴት አድርጋችሁ ታገኛላችሁ፣ ሊንኩን የት ነው የምታገኙት ምናምን የሚሉት ነገሮች በዚህ ቪዲዮ የምናየው ይሆናል ማለት ነው። ፕሊስ አንድ ነገር ግን አስጠንቀቃችሁ ምንድነው ፓርት 1 ስፔሻሊ ፓርት 1 ሳታዩ ወደ ፓርት 2 እና ወደ ፓርት 3 እንዳታልፉ። ምክንያቱም አንድ ሰው የሚሰራውን ነገር ማወቅ ይጠበቅበታል። ለምንድን ነው የሚከፍለኝ፣ ምን ተጠቅሞ ነው የሚለውን ነገር እስካላወቃችሁ ድረስ ምን መስራት እንዳለባችሁ ስለማታውቁ ማለት ነው። ስለዚህ ፓርት 1ን ተመልሳችሁ በደንብ አድርጋችሁ ቪዲዮ ማየት ይኖርባችኋል ማለት ነው። ኤጀንት እንዴት እንደምትሆንና ኢንቫይት እንዴት እንደምታደርጉ ዳይወር ፕሮሰሳችን። አንድ ሰው አፕሊኬሽን ላይ ከገባ በታስክ ብቻ ብዙ ብር መስራት እንደማይችል እናውቃለን። ዊዝድሮ ልታደርጉ ትችላላችሁ፣ ነገር ግን ጊዜ ይፈጅባችኋል። ስለዚህ በኤጀንትነት እንዴት አድርጋችሁ እንደምትሰሩ ነው ዛሬ ማሳያችሁ ማለት ነው። ምክንያቱም ኢንቫይት ስታደርጉ እዚህ ጋር የሚሰጣችሁ $9 ስፒን አለ። ያው ስፒን ነው የሚሰጣችሁ። እዚህ ጋር ኢንቫይት ስታደርጉ ስፒን ይሰጣችኋል ማለት ነው። በዚህ መልኩ መሞከር ስለምትችሉ አሪፍ ነው ብዬ አስባለሁ። እና ኤጀንት እንዴት አድርጋችሁ ነው የምትሆኑት፣ እንዴት ኢንቫይት እንደምታደርጉ ላሳያችሁ ማለት ነው። መጀመሪያ ግን በጣም ወሳኝ ነገር ምን እንደሆነ ልንገራችሁ። አንድ ሰው ኤጀንት ከመሆኑ በፊት ስለ ኤጀንትነት በደንብ ግንዛቤ ሊኖረው ይገባል። ኤጀንት ማለት ምንድነው፣ እንዴት ነው የምታስረዱት፣ አዳዲስ ሰዎችን እንዴት ነው ማስረዳት የምትችሉት ምናምን የሚሉትን ነገሮች በደንብ አድርጋችሁ በዲቴል መረዳት ይጠበቅባችኋል ማለት ነው። ምክንያቱም ከናንተ ስር የሚገቡት ሰዎች እናንተ አስረድታችሁ እንዲንቀሳቀሱ እንዲሰሩ ካላረጋችሁ የናንተም ብር የምታገኙበት አጋጣሚ ስለሚጠብ ማለት ነው። ስለዚህ እናንተ በጣም አሪፍ ተከፋይ ለመሆን ምንድነው ከናንተ ስር የሚገቡትን ሰዎች በደንብ ስለ አፕሊኬሽኑ ተረድተው መስራት ይኖርባችኋል ማለት ነው። ኤጀንትነት ከመውሰዳችሁ በፊት የምንሰጠውን ስልጠናዎች በደንብ አድርጋችሁ መከታተል ይኖርባችኋል ማለት ነው። ስለዚህ ኤጀንት እንዴት አድርጋችሁ ነው የምትሆኑት የሚለውን ነገር ያው ፕሮሰሱን እንየው ማለት መጀመሪያ የሚለው ጋር ትገባላችሁ ከታች። ከዛ እዚህ ጋር እንደምታዩት ኤጀንሲ የሚል አለ። ኤጀንሲ የሚለው ጋር ትገቡና እንደዚህ ያመጣላችኋል። እዚህ ጋር የኤጀንት ስማችሁን ያመጣላችኋል ማለት ነው። ኤጀንት ስማችሁን ኤጀንታችሁ ማን እንደሆነ ታዩታላችሁ። እሱን አዋርታችሁ አስረዳኝ ብላችሁ ከተረዳችሁ በኋላ ሙሉ እውቀት አለኝ፣ አንድ ሰው የሚጠይቀኝን ጥያቄ ለምንድን ነው የሚከፍለኝ፣ አፑ ምን ተጠቅሞ ነው፣ እንዴት ነው የምንሰራው፣ ስንት ነው የሚከፍለው፣ በስንት ቀን ነው የሚከፍለው፣ በምንድን ነው ዊዝድሮ የሚደረገው፣ ሰው ብዙ አይነት ጥያቄ ነው የሚጠይቀው። እነሱን ጥያቄዎች መመለስ መቻል አለባችሁ። ለዚህ ደግሞ ፓርት 1 ቪዲዮ በቃ ስለ hala በደንብ ያስረዳችኋል ፓርት 1 ቪዲዮ። እና ከተረዳችሁ በኋላ ምንድነው የምታደርጉት፣ ክሬት አን ኤጀንሲ ትላላችሁ። እዚህ ጋር ኢንተር ኤጀንት ነው የሚላችኋል። የራሳችሁን ስም ታስገባላችሁ ማለት ነው። ከዛ በኋላ እዚህ ጋር ኢትዮጵያ የሚለውን ትነካላችሁ። እዚህ ስልክ ቁጥራችሁን ዋትስአፕ ቁጥር ታስገቡና ከዛ በኋላ እዚህ ጋር ኮንፊርም የሚል ይበራላችኋል ማለት ነው። እዚህ ጋር ለምሳሌ ዝም ብለን የሆነ ቁጥር እናስገባና እዚህ ጋር የምታስገቡት ቁጥር ትክክል ቢሆን ይመከራል። ምክንያቱም የሆነ ችግር ሲያጋጥማችሁ በዛ ስልክ ነው ኖቲፊኬሽንም ኮንታክትም ቼክ የሚያደርጓችሁ። ስለዚህ የኛውን ኮንፊርም ስትሉት ምንድነው ወደ ኤጀንታችሁ ሜሴጅ ይላካል ማለት ነው። እንደዚህ ሊላችሁ ይችላል። ሜቢ ኤጀንት ስም ተይዟል ካላችሁ የሆነ ቁጥሮች የፈለጋችሁ ጨምራችሁ ይሰራላችኋል። ከዛ ልክ ኤጀንትነት አፕላይ ስታደርጉ እንደዚህ ብሎ ያመጣላችኋል ማለት ነው። ከዛ በኋላ ምንድነው እዚህ ጋር ወደ ኤጀንታችሁ እንደዚህ አይነት ሜሴጅ ይላክለታል። እንደዚህ አይነት ሜሴጅ ይላካል። ኤጀንታችሁ አግሪ ሲያደርግላችሁ እንደዚህ አግሪ የሚል ይመጣለታል ኤጀንታችሁ ጋር። እናንተ ብቁ ናችሁ፣ ማስረዳት ትችላላችሁ። ሰውን ሳታቁ ኢንቫይት አድርጋችሁ ሰውን ሚስሊድ አታረጉም ወይም ደግሞ ወደ ተሳሳተ መንገድ አትመሩም ብሎ ካመነ አግሪ ያደርግላችኋል፣ ካልሆነ ደግሞ ያስተምራችኋል ማለት ነው። ስለዚህ በደንብ መረዳት ከቻላችሁ በኋላ ኤጀንት ሆናላችሁ ማለት ነው። ኤጀንት ከሆናችሁ በኋላ የሚመጣላችሁን ሲቲንጎች ደግሞ ላሳያችሁ። ኤጀንት ከሆናችሁ በኋላ ልክ እንደዚህ ይመጣላችኋል። እዚህ ጋር ገብታችሁ ምንድነው ሆስት ኢንቫይት እና ኤጀንት ኢንቫይት ሚላለ። ኤጀንት ኢንቫይት ካላችሁት ቀጥታ እናንተ ጋር አስገብቶ ኤጀንት ነው የሚያደርጋቸው። ሆስት ከሆነ ደግሞ ሆስት ያደርግላችኋል ማለት ነው። ስለዚህ አብዛኛው ጊዜ ሆስት ብትጠቀሙ አሪፍ ነው።
ምክንያቱም አንድ ሰው ሳያውቅ ኤጀንት መሆን የለበትም። ምንም እውቀት ሳይኖረው ኤጀንት ብታደርጉት ስለማይሰራ ማለት ነው። ስለዚህ እዚህ ጋር እንደምታዩት ነው የሚመስለው ሴቲንጉ። ከላይ ኢንቫይት ሆስት የሚለውን ትነኩና እዚህ ጋር ኢንቫይት የሚል ይመጣላችኋል። ስለዚህ ኢንቫይት የሚለውን ሲመጣ ምንድነው እዚህ ጋር ኮፒ ታደርጉታላችሁ። ከዛ ከፈለጋችሁ በቴሌግራም ከፈለጋችሁ በፈለጋችሁበት ቦታ ሄዳችሁ ፔስት አድርጋችሁ የሆስት ሊንክ ትልካላችሁ። የኤጀንትም ተመሳሳይ ነው። እዚህ ጋር ስትነኩት ራሱ ኮፒ ያደርግላችኋል። ኮፒ አድርጋችሁ ትልካላችሁ። እዚህ ጋር ደግሞ የሆስትም ከታች ኮፒ ሊንክ የሚል ይመጣላችኋል። ኮፒ አድርጋችሁ ትልካላችሁ ማለት ነው። ስለዚህ በዚህ መልኩ ሊንኩን ልካችሁ ቀጥታ ሲያወርዱት እናንተ ጋር ይመዘገባሉ። ሲመዘገቡ ታዲያ የቱ ጋር ነው የሚገቡት? ሆስት ናምበር የሚለው ጋር እዚህ ጋር ይቀመጥላችኋል። አሁን አንድ ነው የሚለው እሱም አራሳችሁ የራሳችሁ ሆስት ስለሆናችሁ ነው። የሆስት ሊስታችሁ እዚህ ጋር ዝርዝር ያመጣላችኋል። ስንት ሰው እንዳለ፣ ስንት ሰው እንደገባ፣ ማን እንደገባ እዚህ ጋር በዝርዝር ያስቀምጥላችኋል። በዛ መሰረት ቼክ ታደርጋላችሁ ማለት ነው። ወደ ኤጀንት ስትቀይሯቸውም ደግሞ እዚህ ጋር ሰብ ኤጀንት ነምበር የሚለው ጋር እዚህ ጋር የእናንተን ሰብ ኤጀንቶች ኤጀንት በእናንተ ስር ኤጀንት የሆኑ ልጆችን ስም ዝርዝራቸውን እዚህ ጋር ያመጣላችኋል ማለት ነው። ነገር ግን እናንተን እንዳልኳችሁ አንድ ሰው ኤጀንት ለመሆን ስለ አፑ ጠንቅቆ ቢያንስ ፓርት 1 ላይ የተገለጹትን ነገሮች ማወቅ ይኖርበታል። ግዴታ አምኖበት ወዶት እንዲሰራ ማለት ነው። ስለዚህ ኢንቫይት የምታደርጉት በዚህ መልክ ነው። እዚህ ጋር ሲመጣላችሁ ቴክስት ጽፋላችሁ። ከዛ እናንተን ሩም የራሳችሁን ሩም ከፍታችሁ ሼር ታደርጋላችሁ ማለት ነው። እዚህ ጋርም ያው በአድሚን እንደዚህ መልኩ ይላክላችኋል። ኤጀንት ሆናችኋል ምናምን የሚል ይመጣላችኋል። ሌላ ደግሞ ምንድነው ማወቅ ያለባችሁ ነገር ምንድነው እዚህ ጋር ኤጀንት ኢንቫይት ታደርጉ በጣም አሁን ቀላሉ መንገድ ኢንቫይት ለማድረግ ቲክቶክ ነው። ቲክቶክ ላይ ፊታችሁን ሳታሳዩ ቪዲዮ ፖስት እያደረጋችሁ ኮሜንት ስር እየገባችሁ ላይቭ እየገባችሁ በጣም ብዙ ሰው ማግኘት ትችላላችሁ። እና ደግሞ ሌላ ምንድነው ከሌላ አፖችን ማግኘት ትችላላችሁ። ከሌላ አፖች የምትሰሩት አፕ ካለ ከዛ ሰው ማምጣት ትችላላችሁ። ሶሻል ሚዲያ፣ ቴሌግራም፣ ፌስቡክ ብዙ መንገዶች አሉ። ከምታስቡት በላይ በጣም ብዙ ሰው ነው ያለው። ኢንቫይት ለማድረግ እናንተ ብቻ ፍላጎት ይኖራችሁ እንጂ በጣም ቀላል ነው። እና ሌላ ደግሞ የምትሰሩበት መንገድ ምንድነው ኢንቫይቴሽን ልክ እዚህ ጋር እንደምታዩቸው ከላይ ያሉ ቫይራል ያሉ ቤቶች እና አለሙ ሱፐር ልጅ ፊሽ ምናምን የሚሉ የነሱ ቤት ቫይራል ነው ያለው ከላይ ማለትም አዲስ ሰው ሲመጣ ቀጥታ እነሱ ጋር ነው የሚገባው። አስረድተው የራሳቸውን አይዲያ ያስሞላሉ ማለት ነው። ስለዚህ እናንተም እዚህ ጋር እንደዛ ማድረግ ትችላላችሁ። ቤታችሁን ቫይራል አስወጥታችሁ መመዝገብ ትችላላችሁ ማለት ነው። አንድ ከምትሰሩበት መንገድ አንዱ እሱ ስለሆነ ማለት ነው። አዲስ ሰው ሲገባ አይዲውን ቼክ ታደርጋላችሁ። አሁን እዚህ ጋር እንዳጋጣሚ ሆኖ አዲስ ሰው ያለ አይመስለኝም። ብቻ ግን እንውጣና እዚህ ጋር ኤጀንሲ የሚለው ጋር ቀጥታ ትገባላችሁ ማለት ነው። ኤጀንሲ የሚለው ጋር ከላይ ኢንቫይት ሆስት የሚለውን ትላካላችሁ። ከዛ አይዲውን እዚህ ጋር መጣችሁ ፔስት ታደርጉታላችሁ። ከዛ ስሙን እንደዚህ ያመጣላችኋል አይደለ? ኢንቫይት ትሉታላችሁ። ሳክሰስ አላችሁ። ይሄ ማለት ምን ማለት ነው? ያ ሰው ልካችሁለታል፣ ሰክሰስ ብሏችኋል። እንደዚህ ሄዶ ሜሴጅ ይገባለታል። እሱ አግሪ ካደረጋችሁ እናንተ ጋር ይገባል ማለት ነው። ከዛ ሜሴጅ ጽፉለታላችሁ። ሰክሰስ ካላችሁ ጆይን ሚ አይ ዊል ሄልፕ ዩ ምክንያቱም የውጭ ሀገር ስለሆነ ነው እንደዛ ያልኩት። በኢትዮጵያ ሲሆን ደግሞ የውጭ ሀገሮች በጣም ብዙ ነው ያሉት፣ የፊሊፒን ምናምን ስላሉ እንደዚህ እያደረጋችሁ እየጠለፋችሁም በሉት ብቻ እያስረዳችሁም እንደዚህ አይዲ ቼክ እያደረጋችሁ ማስገባት ትችላላችሁ ማለት ነው። እዚህ ጋር ብቻ አይደለም የሚያቆመው፣ ሁሉ ጊዜ አዲስ ሰው መፈለግ አይጠበቅባችሁም። ለምሳሌ 26 አይደለ ቼክ ያደረግነው፣ እቺን 27 ታረጓትና እንደገና ቼክ ትላላችሁ። እዚህ ጋር ተይዟል ይላል። ይሄንን ተውና ደግሞ እንደዚህ ጋር 28 ታረጋላችሁ። አሁንም ትሞክራላችሁ። ሰክሰስ አለኝ አያችሁ። ከዛ እዚህ ጋር ደግሞ 29 ታረጉታላችሁ። ሰክሰስ ሚል ከሆነ እናየዋለን። ይሄ ጆይን አድርጓል ኤጀንሲ ይላል። እዚህ ጋር ደግሞ 30 ታረጉታላችሁ። እንደዚህ ያላችሁ ብቻ ትቀጥላላችሁ ማለት ነው። አብዛኛው ጊዜ ሎጎ ካደረጉ ያው ኤጀንት ስለሚኖራቸው የመግባት እድላቸው ትንሽ ነው። ብቻ ቼክ ያደረጋችሁ እንደዚህ አዳዲሶች ስም ሲመጣላችሁ ስንት ሰው ሰክሰስ ያለኝ እንደሆነ ከዛ አሁንም 33 ታደርጋላችሁ። በቃ እንደዛ ያላችሁ ስንት ሰው ነው ሰክሰስ የሚለኝ ያያችሁ። የመጨረሻ አይዲውን ስላገኘሁት ነው። ዝም ብሎ ሰክሰስ ነው የሚለኝ። እናንተም በዚህ መልኩ መስራት ትችላላችሁ። ከሚዲያ ማምጣት የማትችሉ ሰዎች ማለት ነው። ትንሽ ያው እዚህ ጋር ሊሚት ሊይዛችሁ ይችላል። ቪአይፒ ምናምን ይጠይቃችኋል አንዳንድ ጊዜ በጣም ብዙ ጊዜ ስትሞክሩ። ግን በቃልም የተወሰነ አንድም ሁለትም ሰው ያላችሁ ካስገባችሁ፣ በተለይ ደግሞ የፊሊፒን ምናምን ሰዎች ብታስገቡ በጣም ነው የሚሰሩት እና በዚህም መሞከር ትችላላችሁ። ከቲክቶክም ከምንም ውጭ ያለው ነገር ማለት ስንት ሰው ሰክሰስ ብሎኛል። አሁን እዚህ ጋር እንደምታዩት እነዚህ ሁላ ሰክሰስ ያሉኝ ናቸው። ሰክሰስ አሉኝ ማለት ተቀበሉኝ ማለት ሳይሆን እነሱ ጋር ሜሴጅ ይደርሳቸዋል። አክሰፕት ካደረጉኝ እኔ ጋር ይገባሉ ማለት ነው። እዚህ ጋር አሁን ናይጄሪያ ነው የሚለው ይሄኛው
እንጽፍለታለን እንደዚህ በቃ እንደዚህ እየጻፋችሁ የውጭ ሀገር ሲሆኑ በሌላ ቋንቋ የሀገር ውስጥ ሲሆን ደግሞ በቋንቋችሁ እየጻፋችሁ እንትን ታደርጋላችሁ ማለት ነው። በቃ እንደዚህ እየጻፋችሁ ታስገባላችሁ ሰው። በዚህ በጣም ብዙ ሰው ማስገባት ትችላላችሁ። ከምንም በላይ ደግሞ የበለጠው የነገርኳችሁ ነገር ደግሞ ምንድነው ሚዲያ ላይ ብትሰሩ ደግሞ በጣም አሪፍ ነው። እና ሌላ ደግሞ ማወቅ ያለባችሁ ነገር በጣም ማወቅ ያለባችሁ ነገር ምንድነው እዚህ ጋር እንደምታዩት ስቲል ኒድ ብሎ ፐርሰንት ያስቀምጥላችኋል። ያ ፐርሰንት ምንድነው ለእናንተ ጥቅሙ ምንድነው የሚለውን ነገር በደንብ ማወቅ ይኖርባችኋል። ምክንያቱም እዚህ ጋር በፓራግራፍ ተቀምጦላችኋል። አንድ ሰው አዲስ ኤጀንት ሲሆን ስንት ፐርሰንት ነው ተከፋይ የሚሆነው? 4% ነው። ዛሬ ኤጀንት ከሆናችሁ 4% ኮሚሽን ተከፋይ ናችሁ። 2 ሚሊዮን ስታንቀሳቅሱ ደግሞ ወደ 8 ታልፋላችሁ። 10 ሚሊዮን ስታንቀሳቅሱ ደግሞ ወደ 12 ታልፋላችሁ። 50 ሚሊዮን ስታንቀሳቅሱ ደግሞ ወደ 16 ታልፋላችሁ። 150 ሚሊዮን ስታንቀሳቅሱ ደግሞ ወደ 20% ታልፋላችሁ ማለት ነው። አፑ የሚሰራው በዚህ መልኩ ነው። 20% ኮሚሽን ተከፋይ ሆናችሁ ማለት በጣም ብዙ ነው፣ ከምታስቡት በላይ በጣም ብዙ ኮሚሽን ነው የምታገኙት። እዚህ ጋር ያሉት ነገሮችም ሞር በዲቴል ራሱን የቻለ አንድ ቪዲዮ የምሰራላችሁ ይሆናል ማለት ነው። ዛሬ ፎከስ ያደረግነው ምንድነው ኤጀንትነት እንዴት ነው የምትሆኑት እና ደግሞ ኤጀንት ከሆናችሁ በኋላ እንዴት ነው ኢንቫይት የምታደርጉት? ኢንቫይት ከቲክቶክም ከቫይራልም ከሌላ አፕም ብዙ ያመጣችሁ ሊንክ የኛውን ሊንክ ኮፒ ያደረጋችሁ እየላካችሁ ማስገባት። ካልሆነ ደግሞ እዚህ ጋር እንደነገርኳችሁ ቅድም አይዲ ኮፒ ያደረጋችሁትን እዚህ ጋር እየጻፋችሁ ቼክ እያላችሁ መላክ። ሰክሰስ ሲላችሁ ቀጥታ ሜሴጅ ጋር ትገቡና ታወሯቸዋላችሁ። ኑ ግቡ፣ እኔ ጋር አግዛችኋለሁ፣ አስረዳችኋለሁ ምናምን እያላችሁ ሰዎቹ እናንተ ስር እንዲመዘገቡ ታረጋላችሁ ማለት ነው። አብዛኛው ጊዜ አዲስ አይዲ ስትፈልጉ ከላይ ትሄዱና አንደኛውን አይዲ ካገኛችሁ በቃ ቁጥሩን እየጨመራችሁ መስራት ትችላላችሁ ማለት ነው። ከምነግራችሁ በላይ ኤጀንትነት በጣም ትዕግስት ይፈልጋል። ነገር ግን አንድ ሰው ጎብዞ ከሰራ በጣም 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 ከምታስቡት በላይ ነው የሚሰራበት። እኔም ብያለሁ ፓርት 1 ቪዲዮ ላይ ራሱ በጣም ብዙ ጊዜ ገልጬዋለሁ። በወር 1.5 ሚሊዮን ብር በብር ደረጃ የሚሰራ ሰው አለ። ያ የሆነው ደግሞ በኤጀንትነት ነው። በኤጀንትነት በጣም አዋጭ ስለሆነ ማለት ነው። ስለዚህ ኤጀንት ላይ ግግም ብላችሁ መስራት ይኖርባችኋል። ብዙ አማራጮች ነግሬያችኋለሁ። አብዛኛው እኔ ከምጠቀማቸው ነገሮች አሁን እኔ ቲክቶክ ነው አብዛኛው የምሰራው። ምንድነው ቲክቶክ አለ፣ ዩቲዩብ አለ እና ደግሞ ከሌላ አፖችም አመጣለሁ ከነ ፌስቡክ እንደዚህ ተመሳሳይ ፕላትፎርም አፖችም አሉ። ከእንደዛ አፖችም ያመጣችሁ በጣም በጣም ብዙ ብር መስራት ትችላላችሁ ማለት ነው። በጣም ከምታስቡት በላይ የምታገኙበት መንገድ አለ። በቀጣይ ደግሞ ብዙ ነገር ነው የምናየው። በዚህ ቻናል ላይ ብዙ ነገር እናያለን። ለምሳሌ እዚህ ጋር ያለው የኢትዮጵያ ነጋዴዎች ምናምን የሚላል እዚህ ጋር የንግዱ ምንድነው ይሄ ምንድነው የምንነግደው ምናምን የሚለውን ነገር በሙሉ ማሳያችሁ ይሆናል ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ቀጣይ ደግሞ የኤጀንቶች ስትራቴጂ በደንብ እንዴት አድርጋችሁ መስራት እንዳለባችሁ ስለ ፐርሰንቶቹ ስለ ጌም ቪዲዮ እናያለን፣ ስለ ኮይን ሴለር እናያለን። ከምንም በላይ በቃ እንደነገርኳችሁ እዚህ ሰርች ማድረጊያው ላይ ገብታችሁ እናንተ መከታተል ይኖርባችኋል። 1125 ብላችሁ ጽፋችሁ እዚህ ጋር ላይቭ የምትለዋን ወይ ደግሞ ከታች ኢንተር የምትለዋን ነክታችሁ ተቀላቀሉ። ማንኛውም ጥያቄ ጠይቁ፣ በርትታችሁ ስሩ። ይመቻችሁ።